ሐዘን ወሰን የሌለው ጥልቅ የማይታይ ማዕበል። የሐዘኗ ብዛት የስቃይዋ ጥልቀት ተቆጥሮ አያልቅም። ነገር ግን ከጌታችን ቃል ኪዳን የተነሳ 5 መሪር ሐዘናት ተለይተው ይታወቃሉ። 5 የልቧ ስብራቶች፣ 5 የመከራ ጽዋዎች፣ 5 የማይሽሩ ጠባሳዎች። ልክ እንደ ስለት ልብን የሚሰነጥቀው ቃል፣ ልክ እንደ እሳት የሚፋጅ ስሜት፣ ልክ እንደ ውቅያኖስ የሚያሰጥም ጥልቅ የሐዘን ባህር። ተከታትለው የሚመጡ መከራዎች፣ በጅራፍ ሲገረፍ፣ የሸዋ አክሊል ሲደፋ፣ እርቃኑን በወንበዴዎች መካከል ሲሰቀል ያየች እናት ምንኛ ታላቅ ሐዘን ይሆን የተሰማት። ይህንን ሐዘን ያዕቆብ አላየውም፣ ራሔል አታውቀውም። ድንግል ማርያም ግን ሁሉንም አስተናግዳለች፣ ሁሉንም በልቧ ተሸክማለች። የልጇ ክቡር ደም በጭንጫው ላይ ሲፈስ፣ ምድር ስትናወጥ፣ ፀሐይ ስትጨልም ያየች እናት ምን ይወጣት ይሆን? ማን ሊያጽናናት ይችላል? ነቢያት፣ ቅዱስ ዳዊት፣ መላእክት፣ ማንም አልቻለም። ልጇ ግን ከስቃዩ መሃል አያት፣ መጽናኛን ሰጣት። በመጨረሻም በአዲስ መቃብር ሲቀበር፣ ጨለማው ሲደራረብ፣ 5ኛው ሐዘን ልቧን ሞላው። የእነዚህን ሐዘናት ጥልቀት እንመረምራለን። አብራችሁን ቆዩ። ይህ የእመቤታችን የቅድስት ድንግል ማርያም 5ቱ ሐዘናት ናቸው። እስቲ አስቡት፣ አንዲት ወጣት እናት ልጇን ለመጀመሪያ ጊዜ ይዛ ወደ ቤተ መቅደስ ትገባለች። ልቧ በደስታ ተሞልቷል። የወደፊት ተስፋ በዓይኖቿ ይንጸባረቃል። ያ ብላቴና ዓለምን የሚያድን መድህን ገና በእጆቿ ላይ ነው። በዚያ ቅዱስ ስፍራ ሁሉም ነገር ሰላማዊ፣ ሁሉም ነገር ብሩህ ይመስላል። ግን ድንገት አንድ ሽማግሌ አረጋዊው ስምዖን ወደ እነርሱ ቀረበ። ፊቱ በአምላካዊ ብርሃን ተሞልቷል። ዓይኖቹ በእንቆቅልሽ የተሞሉ ናቸው። ይህ ሰው የእግዚአብሔር መንፈስ ያደረበት የእስራኤልን መጽናናት የሚጠባበቅ ጻድቅ ሰው ነው። ልጁን አቅፎ ባረከው፣ ለእግዚአብሔር ምስጋና አቀረበ። እስከዚህ ድረስ ሁሉም ነገር መልካም ነው። ነገር ግን ስምዖን ወደ ማርያም ዞር አለ። እናም ልክ እንደ ነጎድጓድ የሚሰማ ልብን የሚሰብር ቃል ተናገረ። ቃላቶቹ እንደ ስለታም ቢላዋ፣ እንደ እሳት ልሳን የማርያምን ልብ ወጉ። እነሆ አለ ስምዖን በታላቅ አክብሮትና ጥልቅ በሆነ ሐዘን እየተመለከታት፣ ይህ ሕፃን ለእስራኤል ብዙዎችን ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል አለ ትንፋሹ እየተቋረጠ። ምን ማለት ነው? ይህ ንጹሕ ሕፃን እንዴት የመውደቅና የመነሳት ምክንያት ይሆናል? እንዴትስ ይቃወሙታል? ገና ያልተፈጠሩ ጥያቄዎች በጭንቅላቷ ውስጥ እንደ መብረቅ ብልጭ አሉ። ስምዖን ግን ንግግሩን ቀጠለ። የመጨረሻውን እጅግ አሰቃቂ ቃል ተናገረ። በአንቺ ደግሞ በነፍስሽ ሰይፍ ያልፋል አላት። ዝምታ፣ ከባድ አስፈሪ ዝምታ ሰፈነ። በዚያች ቅጽበት የማርያም ዓለም ተገለባበጠ። የደስታዋ ምንጭ የሐዘኗ ጥልቅ ጉድጓድ ሆነ። ሰይፍ ያልፋል? ምን አይነት ሰይፍ? ምን አይነት ስቃይ! ይህ ቃል የቀራንዮውን መስቀል፣ የልጇን መከራ፣ የሞቱን ጥላ በግልጽ አሳያት። ያ ቅዱስ ሕፃን የእሾህ አክሊል ደፍቶ ተገርፎ ተሰቅሎ በዓይነ ሕሊናዋ ታያት። የማርያም እንባ እንደ ጎርፍ ፈሰሰ። መሪር ሐዘን፣ ሊገለጽ የማይችል ስቃይ ልቧን ሞላው። ገና ልጇን በእጆቿ ይዛ የመከራውን ጽዋ ቀመሰች። ያ ቅዱስ ስፍራ በሐዘን ድባብ ተዋጠ። የወደፊቱ ብሩህ ተስፋ በጨለማ ተተካ። ይህ የመጀመሪያው ሐዘን፣ የመከራዋ መጀመሪያ፣ የረጅሙ ስቃይ ጉዞ መነሻ ነበር። ገና ብዙ ይቀራል። ገና የልቧ ስብራት፣ የነፍሷ ቁስል እየጠለቀ ይሄዳል። በነፍስሽ ሰይፍ ያልፋል የሚለው ይህ ቃል በቀሪው ሕይወቷ ሁሉ እንደ ጥላ ይከተላታል። እንደማይድን ጠባሳ በልቧ ላይ ይቀራል። ይህ የአዛኝቱ እናታችን የመጀመሪያው ሐዘኗ ነበር። ከመጀመሪያው መሪር ሐዘን በኋላ ዓመታት አለፉ። ያ በትንቢት የተነገረው ሕፃን ኢየሱስ አደገ። ብልህ፣ ታዛዥና አፍቃሪ ልጅ ሆነ። የማርያም ልብ ምንም እንኳን የቀደመውን ትንቢት ጥላ ቢሸፍንም በልጇ ፍቅርና ጸጋ ተሞልቶ ነበር። በየዓመቱ የድንግል ማርያም ቤተሰብ እንደ ዘመኑ ሕግ ልማድ ፋሲካን ለማክበር ወደ ኢየሩሳሌም ይጓዙ ነበር። እናም በአንደኛው ዓመት የአስፈሪው ቀን ደረሰ። ጌታ የ12 ዓመት ልጅ ሳለ እንደተለመደው ወደ ኢየሩሳሌም
ኢየሩሳሌም ወጡ። የበዓሉ ቀናት ካለፉ በኋላ ወደ ናዝሬት ለመመለስ ተነሱ። ድንግል ማርያምና ዮሴፍ ኢየሱስ ከዘመዶቻቸውና ከጓደኞቻቸው ጋር እንዳለ በማሰብ የቀን ጉዞ ያህል ተጓዙ። በዚያን ዘመን ልማድ ወንዶችና ሴቶች ተለያይተው ይጓዙ ነበር። ስለዚህ ድንግል ማርያም ከሴቶቹ ጋር፣ ዮሴፍ ከወንዶቹ ጋር ነበሩ። ምሽት ላይ ሁሉም ሲገናኙ ግን ኢየሱስ አልነበረም። ልብን በሚሰብር ቅጽበት ማርያም ልጇ እንደሌለ ተረዳች። ፍርሃት እንደ መርዝ በደም ስሮቿ ውስጥ ተሰራጨ። የት ነው ያለው? ምን ሆኖ ይሁን? ከዚህ በፊት ተሰምቷት የማያውቅ ጭንቀት ልክ እንደ ከባድ ድንጋይ ደረቷ ላይ ተጫናት። ዮሴፍም እንዲሁ ደነገጠ። ወዲያውኑ ወደ ኋላ ተመልሰው መፈለግ ጀመሩ። ኢየሱስን አያችሁት? ማርያም ዓይኖቿ በእንባ እያቀረሩ መንገደኞችን ሁሉ ትጠይቅ ጀመር። መልሱ ግን ሁልጊዜም አንድ ነበር። እያንዳንዱ አላየነውም የሚል ቃል ልቧን እንደ ቀስት ይወጋታል። ተስፋ መቁረጥ እንደ ጭጋግ በዙሪያዋ ይጠመጠም ጀመር። ወደ ኢየሩሳሌም ተመለሱ። ያንን ግዙፍ ከተማ በየመንገዱ በየስርቻው ልጇን ፍለጋ ተንከራተቱ። ሌሊቱ ወደቀ፣ ቀኑ ነጋ። ፍለጋው ግን ቀጠለ። እንቅልፍ አልወስድ አላት፣ ምግብ አልበላ አላት። ልቧ በጭንቀት ተሞልቶ ዓይኖቿ በእንባ ደፍርሰው ያለማቋረጥ ልጄ ልጄ እያለች ትጣራ ነበር። በዚያ ግዙፍ በሰው በተጨናነቀ ከተማ ውስጥ የጠፋ አንድ ልጇ ይህ ስቃይ እንዴት ይገለጻል? የእናቱ ልብ ምን ያህል ተሰብሮ ይሆን? ቀድሞ የተናገረው የሰይፍ ትንቢት አሁን እንደገና በልቧ ውስጥ ተሰማት። ያ የጠፋው ልጅ፣ ያ ፍለጋ፣ ያ ጭንቀት፣ ይህ ሁሉ የመከራዋ አካል ነበር። ሙሉ 3 ቀን ማርያም ልጇን ፍለጋ ስትባዝን ቆየች። እያንዳንዱ ቅጽበት እንደ ዘላለማዊነት ተሰማት። በሕይወቷ ውስጥ እንደዚህ ያለ ረጅም፣ እንደዚህ ያለ አስጨናቂ ጊዜ አጋጥሟት አያውቅም። ይህ ሁለተኛው ሐዘን ልክ እንደ ማዕበል መጥቶ ልቧን አናወጠው። የስቃይዋ ጥልቀት ከቃላት በላይ ነበር። ይህ የፍለጋው፣ የጭንቀቱ፣ የተስፋ መቁረጡ ዘመን በድንግል ማርያም ሕይወት ውስጥ የማይረሳ ጠባሳ ጥሎ አለፈ። ከጠፋበት ተገኝቶ ወደ ናዝሬት ከተመለሰ በኋላ ዓመታት እንደ ወራጅ ውሃ ፈሰሱ። ኢየሱስም በግልሙስና ዕድሜው የእግዚአብሔርን መንግሥት እያስተማረ ድንቅ ተአምራትን እያደረገ በይሁዳ ምድር ይዘዋወር ጀመር። የድንግል ማርያም ልብ በልጇ ሥራዎች ደስታ ቢሰማትም ያ የጥንቱ ትንቢት ግን ልክ እንደ ጥላ ከኋላዋ አብሯት ይጓዝ ነበር። የልጇ ክብር እየጨመረ ሲሄድ የጠላቶቹም ቁጥር አብሮ ያድግ ነበር። እናም የአስፈሪው ጊዜ መጣ። የክህደት ምሽት፣ የፍርሃት ሌሊት። ጌታ በደቀ መዛሙርቱ ተከቦ በጌቴሴማኒ ሲጸልይ የሮማ ወታደሮችና የካህናት አለቆች፣ አገልጋዮች በይሁዳ መሪነት መጡ። ልክ አውሬ ሊያድኑ እንደተዘጋጁ አዳኞች ጩቤና ዱላ ታጥቀው በክፋት ተሞልተው ኢየሱስን ያዙት። ዜናው እንደ መብረቅ ማርያምን አናወጣት። ልጇ ተይዟል። ንጹሑ፣ ቅዱሱ፣ አፍቃሪው አምላኳ ልጇ በክፉዎች እጅ ወድቋል። ያ የጥንቱ የሰይፍ ትንቢት አሁን በግልጽ እየተፈጸመ ነበር። ልቧ በከፍተኛ ሐዘን ተመታ። በዚያች ቅጽበት ምንም እንኳን በአካል ባትገኝም የመከራውን ጽዋ ከልጇ ጋር መጠጣት ጀመረች። ተከታዮቹ ተበታተኑ። ደቀ መዛሙርቱ ፈሩ። ድንግል ማርያም ግን በሐዘን ብትናጥም ልቧ ቢደማም ልጇን ፍለጋ ወጣች። በዚያ በጨለማ በተዋጠች ከተማ የፍርድ ሂደቱን ለመከታተል ልጇን በርቀት ለማየት ተጣደፈች። ከዚያ ያዘግናኙን ትዕይንት አየች። ጌታ በጲላጦስ አደባባይ እርቃኑን ሆኖ ለአይሁድና ለሮማ ወታደሮች መዘባበቻ ሆኗል። በጭካኔ ሲገርፉት፣ ቆዳው ሲቀደድ፣ ደሙ ሲፈስ በዓይኖቿ ተመለከተች። እያንዳንዱ ጅራፍ፣ እያንዳንዱ ጩኸት፣ እያንዳንዱ ስላቅ ልክ እንደ ጦር የድንግል ማርያምን ልብ ይወጋው ነበር። እናቴ የሚል የልጇን የስቃይ ድምፅ በሩቅ ሰማች። ያ ድምፅ ልቧን ሰነጠቀው። ምንም ማድረግ አልቻለችም። ልጇን ማዳን፣ መከራውን መቀነስ የምትችለው አንዳች ነገር አልነበረም። በዝምታ፣ በምሬት፣ በሐዘን ተውጣ ያንን ሁሉ መከራ ተመለከተች። የሮማ ወታደሮች በጭካኔ የተሞሉ ልባቸው እንደ ድንጋይ የደረቀ ጌታን ያለ ርኅራኄ ሲገርፉት የማርያም እንባ እንደ ጅረት ፈሰሰ። የእያንዳንዱ ጅራፍ ድምፅ በጆሮዋ ውስጥ እንደ ነጎድጓድ አስተጋባ። ያ የልጇ ንጹሕ አካል በደም ተጨማለቀ። ያ ውብ ፊቱ በስቃይ ተኮማተረ። ይህ ሦስተኛው ሐዘን ድንግል ማርያምን ልብ በከፍተኛ ሁኔታ ቆሰለው። ልጇን
መገረፍ ማየት ከቃላት በላይ የሆነ ስቃይ ያስከተለባት። ይህ መከራ በሴት ልጅ ላይ ደርሶ ከሚያውቀው መከራ ሁሉ የከፋ ነበር። ይህ የስቃይ ጽዋ መራራ፣ መርዛማ፣ ሊቋቋሙት ከሚችሉት በላይ ነበር። ይህ የአዛኝቱ እናታችን ሶስተኛው መሪር ሐዘን ነው። ከግርፋቱ በኋላ ያ የመከራው ጫፍ፣ ያ አስፈሪው ሰዓት ደረሰ። ጌታ መስቀሉን ተሸክሞ ወደ ቀራንዮ የራስ ቅል ወደሚባለው ስፍራ እየተንገዳገደ ወጣ። ድንግል ማርያም ከኋላው ተከተለችው። ልቧ ተሰበረ፣ ነፍሷ ታመመ። ግን ልጇን ብቻውን መተው አልቻለችም። እስከ መጨረሻው ድረስ አብራው ለመሆን ወሰነች። በቀራንዮ ያዘግናኙ ትዕይንት ተፈጸመ። ኢየሱስ እርቃኑን በሁለት ወንበዴዎች መካከል በመስቀል ላይ ተሰቀለ። እጆቹና እግሮቹ በሚስማር ተቸነከሩ። ደሙ እንደ ውሃ ፈሰሰ። ያ ንጹሕ አካል፣ ያ አፍቃሪ ልብ በስቃይ ተንጠለጠለ። ድንግል ማርያም ከመስቀሉ ስር ቆመች። ይህ ከሐዘኖቿ ሁሉ የከፋው፣ ሊቋቋሙት ከሚችለው በላይ የሆነው ሐዘን ነበር። ያዕቆብ የልጁ የዮሴፍን መሸጥ አላየም። ድንግል ማርያም ግን ይሁዳ ልጇን በ30 ብር ሲሸጠው ተመለከተች። ያዕቆብ የበግ ደም አይቶ አለቀሰ። ማርያም ግን የልጇን ክቡር ደም ሲፈሳየች። ታዲያ ድንግል ማርያም እንዴት ዝም ትላለች? ራሔል ገና ላላየቻቸው ልጆቿ አለቀሰች። ማርያም ግን ዕድሜ ልኳን ልጄ ልጄ እያለች በስስት ላሳደገችው አንድያ ልጇ እንዴት አታለቅስ? የልጇ ደም ማርያም በቆመችበት ጭንጫ ላይ ይንጠባጠብ ነበር። እያንዳንዱ የደም ጠብታ ልክ እንደ እሳት ልቧን ያቃጥለው ነበር። ያ የስቃይ ጩኸት፣ ተጠማሁ የሚለው የልጇ ድምፅ በነፍሷ ውስጥ አስተጋባ። ማንም ሊያጽናናት አልቻለም። ማኅበረ ነቢያት ተሰብስበው ለመኗት፣ እርሷ ግን መጽናናትን አልፈለገችም። አባቷ ዳዊት በእሳት ሰረገላ መጥቶ ሊያጽናናት ሞከረ፣ እርሷ ግን አሁንም አልተጽናናችም። እሳታውያን መላእክት ከሰማይ ወርደው ሊያጽናኗት ቢሞክሩም ፈጽሞ መጽናናትን አልተቀበለችም። እንዴት ትጽናና? የተወደደ ልጇ በፊቷ ተሰቅሎ በስቃይ ሲማቀቅ እያየች እንዴት ልቧ ይጽናና? የሐዘኗ ብዛት ሊገለጽ የማይችል ነበር። ከዚህ በላይ መከራ፣ ከዚህ በላይ ስቃይ በሰው ላይ ደርሶ አያውቅም። ማርያም በዚያች ቅጽበት የዓለምን ሁሉ ሐዘን ተሸከመች። የሰው ልጆችን ሁሉ ስቃይ በልቧ አኖረች። ጌታ የእናቱን መሪር ሐዘን አየ። ከስቃዩ መሃል ከመስቀሉ ላይ ሆኖ ወደ እርሷ ተመለከተ። እናም ያንን የማይረሳ ቃል ተናገረ። ለሚወደው ደቀ መዝሙሩ ለዮሐንስ እነኋት እናትህ አለው። ወደ ድንግል ማርያም ሰወር ብሎ እነሆ ልጅሽ አላት። በዚህ ቃል ጌታ እናቱን ለመጽናናት ብቻ ሳይሆን ለመላው የሰው ዘር መጽናኛ እንድትሆን አደረጋት። ድንግል ማርያም በዛች ቅጽበት ለመከራችን ሁሉ ተካፋይ፣ የሐዘናችን ሁሉ ምስክር፣ የእምነታችን ሁሉ እናት ሆነች። ይህ አራተኛው ሐዘን የመከራዋ ጫፍ፣ የፍቅሯ ጥግ ነበር። ከመስቀሉ ላይ ካለው መሪር የስንብት ቃል በኋላ ጨለማ ምድርን ሸፈናት። ፀሐይ ብርሃኗን ከለከለች። ተፈጥሮ ራሱ በፈጣሪው ሞት ሐዘኑን ገለጸ። ጌታ በታላቅ ድምፅ ጮሆ ነፍሱን አሳልፎ ሰጠ። ያ ቅዱስ አካል በመስቀል ላይ ተዘርግቶ ቀረ። የድንግል ማርያም ልብ ሺህ ቦታ ተሰባበረ። ዮሴፍ፣ ዘአርማትያስና ኒቆዲሞስ የጌታን ሥጋ ከመስቀል ላይ አውርደው በአዲስ መቃብር ውስጥ አኖሩት። ድንግል ማርያም ይህንን ሁሉ በዓይኖቿ ተመለከተች። ልጇ ያ ትንቢት የተነገረለት፣ ያ ተአምራትን ያደረገው፣ ያ ሕዝቡን ያስተማረው አሁን ግን ሞቷል። በጨርቅ ተገንዞ በቀዝቃዛ መቃብር ውስጥ ተኝቷል። የሐዘኗ ጥልቀት ከዚህ በፊት ከነበረ ሁሉ የከፋ ሆነ። የቀድሞዎቹ ሐዘናት ልክ እንደ ማዕበል መጥተው ያለፉ ነበሩ። ይህኛው ግን ልክ እንደ ውቅያኖስ ልቧን ሙሉ ለሙሉ ሸፈነው። ልጇን በአሰቃቂ ሁኔታ ማጣቷ ከዚህ በላይ የሚያሳዝን ምን ነገር አለ? ወደ መቃብሩ ሲወርዱት ከኋላ ተከተለቻቸው። ድንጋዩ ሲንከባለል፣ የመቃብሩ በር ሲዘጋ የመጨረሻውን የስንብት እይታ ተመለከተች። ያ ቅዱስ ስፍራ አሁን የሐዘን፣ የጨለማ፣ የተስፋ መቁረጥ ቦታ ሆነ። ድንግል ማርያም ከመቃብሩ ፊት ለፊት ተንበረከከች። እንባዋ እንደ ጅረት ፈሰሱ። ልጄ ወዳጄ እያለች ስታለቅስ ድምጿ በዚያ ባድማ ስፍራ አስተጋባ። የልቧ ስብራት፣ የነፍሷ ቁስል ሊሽር የማይችል ሆነ። ይህ አምስተኛው ሐዘን የመከራዋ መጨረሻ አልነበረም። የሐዘኗ መደምደሚያ አልነበረም። ምንም እንኳን ልጇ ከሞት እንደሚነሳ ብታውቅም፣ ምንም እንኳን ትንሣኤውን ብትጠብቅም፣ ያንን ቅጽበት፣ ያንን መለያየት፣ ያንን ባዶነት መሸከም ግን አልቻለችም።
የመቃብሩ መዘጋት የልቧን በሮች የዘጋ ያህል ተሰማት። ያ ቀዝቃዛ ድንጋይ የሐዘኗ ምልክት ሆነ። ያ ባዶ መቃብር የልቧን ባዶነት አንጸባረቀ። ድንግል ማርያም በዛች ቅጽበት ሞትን፣ ጨለማን፣ ተስፋ መቁረጥን በሙሉ ኃይሉ ተጋፈጠችው። ይህ ሐዘን ከሌሎቹ የሚለየው በዝምታ ውስጥ ባለ ጥልቅ ስቃይ ነው። ከዚህ በፊት ጩኸት ነበር፣ እንባ ነበር። አሁን ግን የልጇን በድን አካል ካየች በኋላ ከባድ አስፈሪ ዝምታ ሰፈነ። ይህ ዝምታ የልቧን ስብራት፣ የነፍሷን ቁስል በግልጽ ያሳያል። ይህ የመቃብሩ ቅዝቃዜ የሐዘኗን ጥልቀት ያመለክታል። ይህ የአዛኝቱ እናታችን አምስተኛውና የመጨረሻው የተባለው ሐዘን የልጇን መቃብር መመልከቷ ነበር። እነዚህ አምስቱ ሐዘናት የአዛኝቱ እናታችን የቅድስት ድንግል ማርያም የልብ ስብራቶች፣ የመከራ ጽዋዎች፣ የማይሽሩ ጠባሳዎች ናቸው። እነዚህ ሐዘናት ዝም ብለው ያለፉ፣ የተረሱ፣ የተዘነጉ አይደሉም። እነዚህ ሐዘናት ዛሬም ይናገራሉ፣ ዛሬም ያስተምራሉ፣ ዛሬም ያጽናናሉ። ድንግል ማርያምን ሐዘን ማስታወስ፣ ከእርሷ ጋር መተባበር፣ በእርሷ አማላጅነት መታመን ታላቅ ዋጋ አለው። ይህ ዋጋ ምድራዊ ዋጋ አይደለም። ይህ ዋጋ ሰማያዊ ዋጋ ነው። ይህ ዋጋ ዘላለማዊ ዋጋ ነው። እነዚህን አምስቱን የእመቤታችንን ሐዘናት እያሰበ ያዘነ፣ ዝክሯን የዘከረ፣ በአማላጅነቷ የታመነ ዋጋው ከቶ አይጠፋበትም። ይህ የተስፋ ቃል ነው። ይህ የማጽናኛ ቃል ነው። ይህ የእውነት ቃል ነው። ድንግል ማርያምን ሐዘን ማስታወስ ማለት ምን ማለት ነው? የልጇን መከራ ማስታወስ ነው። የልጇን ስቃይ ማስታወስ ነው። የልጇን ሞት ማስታወስ ነው። የልጇን ፍቅር ማስታወስ ነው። የልጇን ምሕረት ማስታወስ ነው። የልጇን ድህነት ማስታወስ ነው። ከእርሷ ጋር መተባበር ማለት ምን ማለት ነው? ከእርሷ ጋር ማዘን ነው። ከእርሷ ጋር መጸለይ ነው። ከእርሷ ጋር መታገስ ነው። ከእርሷ ጋር መውደድ ነው። ከእርሷ ጋር መራራት ነው። ከእርሷ ጋር መጽናናት ነው። በእርሷ አማላጅነት መታመን ማለት ምን ማለት ነው? እርሷ ወደ ልጇ እንደምታቀርበን ማመን ነው። እርሷ ስለኛ እንደምትማልድ ማመን ነው። እርሷ ከክፉ ነገር ሁሉ እንደምትጠብቀን ማመን ነው። እርሷ ወደ ዘላለማዊ ሕይወት እንደምትመራን ማመን ነው። ድንግል ማርያምን ሐዘን ስናስታውስ፣ ከእርሷ ጋር ስንተባበር፣ በእርሷ አማላጅነት ስንታመን ከክርስቶስ ጋር እንተባበራለን። ከክርስቶስ ጋር እንታረቃለን። ከክርስቶስ ጋር እንኖራለን። ከክርስቶስ ጋር እንነሳለን። ስለዚህ የተወደዳችሁ ወንድሞችና እህቶች የድንግል ማርያምን ሐዘን እናስታውስ። ከእርሷ ጋር እንዘን። በእርሷ አማላጅነት እንታመን። ዋጋችን ከቶ አይጠፋብንም። ድንግል ማርያም የሐዘናችን ተካፋይ፣ የመከራችን ደጋፊ፣ የተስፋችን መሠረት ናት። የእርሷ ሐዘን የኛ መጽናኛ ነው። የእርሷ ስቃይ የኛ ብርታት ነው። የእርሷ ፍቅር የኛ ድህነት ነው። በእነዚህም ሐዘናት መጽናናት ለሚሹ ሁሉ መጽናኛ ትሆናለች። በሐዘን ለደከሙ ብርታትን ትሰጣለች። በተስፋ መቁረጥ ውስጥ ላሉ ተስፋ ትሆናለች። ድንግል ማርያም ጸሎትና አማላጅነት አይለየን። የድንግል ማርያምን 5 መሪር ሐዘናት የዳሰስንበት የዛሬው ዝግጅታችን በዚህ ይጠናቀቃል። አብራችሁን ስለቆያችሁ እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር